ጤና ይስጥልን አድማጮቻችን፣ ይህ ኢትዮ ዴሊ ኒውስ ነው። ወቅታዊና አዳዲስ ዜናዎች እንዲደርሳችሁ ይህን የዩቲዩብ ቻናል ሰብስክራይብ እና ላይክ እያደረጋችሁ ተከታተሉ። ኢራን በድጋሚ ሆርሙዝ ወሽመጥን ስትዘጋ አሜሪካ ቴህራን ላይ አዲስ ዙር ጥቃት ከፈተች። ኢራን በሆርሙዝ ወሽመጥ የሚተላለፉ መርከቦችን መምታቷን ተከትሎ አሜሪካ ቴህራን ላይ አዲስ ዙር ጥቃት ከፈተች። የኢራን እስላማዊ አብዮታዊ ዘብ ቀጣይ መግለጫ እስከሚሰጥ ድረስ ወሳኙ የባህር መተላለፊያ ሆርሙዝ ተዘግቶ እንደሚቆይ አስታውቋል። ለአሜሪካ ጥቃት ከባድ ምላሽ እንደሚሰጡ መግለጻቸውን የኢራን የመንግስት መገናኛ ብዙሃን ዘግበዋል። አብዮታዊ ዘቡ ዋሽንግተን ጥቃት በፈጸመችበት በሰዓታት ልዩነት በዮርዳኖስ የሚገኘውን የአሜሪካ ጦር ሰፈርን መምታቷን ገለጸች። የተባበሩት አረብ ኤሚሬቶች፣ ኳታር፣ ኩዌት እና ባህሬን በበኩላቸው ከኢራን ለተተኮሰባቸው ሚሳኤሎችና ድሮኖች ምላሽ እየሰጡ መሆናቸውን አስታውቀዋል። ጋብ ብሎ የነበረው የሁለቱ ሀገራት ጦርነት በድጋሚ እየተቀሰቀሰ በዚህ ሳምንት መጀመሪያ በ3 ነዳጅ ጫኝ የንግድ መርከቦች ላይ ጥቃት ከደረሰ በኋላ ነው። ለዚህ ጥቃት ምላሽ የሰጠችው አሜሪካ ኢራንን ከደበደበች በኋላ የጥቃቱ ልውውጥ አገርሽቷል። የአሜሪካ ማዕከላዊ ዕዝ ባወጣው መግለጫ በዚህ ሳምንት 3ኛ ዙር ጥቃት የተከፈተው የኢራን አብዮታዊ ዘብ የቆጵሮስ ሰንደቅ ዓላማ ያውለበለበ በሆርሙዝ ወሽመጥ እየተጓዘ የነበረውን መርከብን በግልጽ ስላጠቃች እንደሆነ ገልጿል።